አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአሚናት ተከታታዮቼ ቤተሰቦቼ እንደሚላን ተከታዮች ሰላም ሰላም፣ እንዴት ናችሁ? እንዴት ከረማችሁ? አልሐምዱሊላህ እኛ ሰላም ነን። ዛሬ ደግሞ ከጓደኛዬ ጋር የመጣ ነው። ከአንድ ሁለት ነናል ማለት ነው። እንግዳ ጋብዤ ነው። እንግዳ እንኳን ደህና መጣሽ። ዌልካም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሁሉ ሰላም ነው ወይ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ሀይ ትባላለች እንግዲህ ጓደኛዬ። አንድ ላይ ነው የምንሰራው። ታናሽቴ በሏት። ያው እኔ ትልቅ ነኝ፣ እሷ ትንሽ ናት። እና ዛሬ ደግሞ በዩቲዩብ ቻናሌ የመጀመሪያዋ እንግዳ ሆናለች። ኢንሻአላህ እንግዲህ ምኞቴ 50 ሺህ ነው ስሜ ላይ እንደምታውቁት፣ ግን ከዚያም በላይ አላህ አይቸግረም። ከዚያም በላይ ምኞቴን ከፍ አድርጎ ትልቅ ደረጃ ደርሶ ኢንተርቴይንመንት ሆኖ በደንብ ሌሎችን እንግዶችን ታዋቂ ሰዎችን ለእምነቱ ለሀገርም ጥሩ ነገር ያበረኩት ሰዎችን የሚጋበዝበት እንደሚሆን ተስፋ አደርጋለሁኝ። አሁን የካሜራ ጥራትም የለም ልምድም የለም። ቻናሉም ገና አዲስ ነው። ብቻ ብዙ ነገር ስላለ ከዛ አንፃር ያው መመኘት አይከፋም ኢንሻአላህ ብለናል። እና ዛሬ ጓደኛዬን እንግዲህ አድርጌ ስጋብዛት በምንድን ዙሪያ ነው ካላችሁ፣ ያው የግል ህይወታችን በማይነካ መልኩ እንጨዋወታለን ማለት ነው። አንዳንድ ጥያቄዎችን እጠይቃታለሁ፣ እሷም ጥያቄ ካላት እንደዚሁ እድሉን ሰጣትና ትመልሳለች ማለት ነው። አዩ እንኳን ደህና መጣሽ በመጀመሪያ ወደ ቻናሌ። እንኳን ሰላም ቆያችሁ። እንግዲህ ዘና በሽ ቤትሽ ነው። እና አሁን እኔ የተወሰኑ ጥያቄዎችን አዘጋጅቻለሁኝ። አንድ ላይ ከአንድ አመት በላይ አንድ ቤት ኑረናል፣ እዚህ ቤት ማለት ነው። እንግዲህ ታውቃላችሁ አንድ ቤት ሲኖር ስንበላም ስንጠጣም ስንተኛም ሁሉ ነገር በቃ ሸር አንድ ላይ ነው። እና በዚህ በአንድ አመት በላይ በቆየንበት ጊዜ የተወሰነ እንተዋወቃለን ብዬ ስላሰብኩኝ ምን ያህል እንተዋወቃለን በሚል ነው። እና እንተዋወቃለን ወይ በይው በጣም ኢቢኤስን እዛ በእነሱ ደረጃ ባንደርስም እንደርሳለን ኢንሻአላህ። እና እንዴት ነው ዝግጁ ነሽ? አዎ በጣም ዝግጁ። አይናፋር ነው በነገራችን ላይ ያው እየቆየ ስትሄድ ሊለቃት ይችላል አይታወቅም። እና ሙሉ ስሜን ብትነግሪኝ? ሙሉ ስምሽ እንግዲህ አሚናት ሁሴን ነው። ያኔ በቃ ምን ልበልሽ፣ እሷ ማለት ያኔ አሚናት ማለት ለኔ ያኔ የስደት እናቴም እህቴም ሁሉ ነገሬ ነች። በቃ እኔ ቃላት የለኝም ለሷ። በጣም ጥሩ ልጅ ናት። ሙቀት ተሰማ። አሳፈርኳት እና እኔ ሙቀት ተሰማኝ ስላት እሷ አፈረች ማለት ነው። እና ዞሮ ዞሮ እንደ ታላቅም እንደ ታናሽም ሆነን ነው የምንሰራው። ያ አልሐምዱሊላህ ብዙ ጊዜ ከምንሰማው ሀበሻና ሀበሻ አንድ ላይ ሲሰራ መጥፎ ነው ምናምን ይባላል። እና እኛ እንሰራለን። አረቦችንም ደግሞ እንትን ማለት ካለብን በአንድ ሆነን ነው የምናሰራራቸው ማለት ነው። ስራችንን እንሰራለን፣ ግን የሆነ ነገር ከፈለጉ የሆነ ጸብ ነገር ብቻ የሆነ ነገር ውስጣቸው እንትን ታለ እኛ አንድ ሆነን በቃ ረር ይላሉ ማለት ነው። እና አልሐምዱሊላህ እሺ፣ የመጀመሪያውን መልስ መልሰዋለች ማለት ነው። እሺ ኤምሬት ከመጣሁኝ ስንት ጊዜ ሆነ? አንድ ነን ያኔ 4 አመታችን እንግዲህ ዘንድሮ 4 አመታችን ጨርሰናል ማለት ነው። ያው ወደ 5ቱ ተቃርበናል። ልንገባ ነው ያኔ ያው ገብተናል። በቃ እንደ ጀምረናል። አሁን ትክክል መልሳለች።
ያው እንግዲህ ጊዜው ቶሎ ቶሎ ነው የሚሄደው። እኔ 2 ዓመት ምናምን የሆነኝ ሁሉ አይመስለኝም፣ ግን ጊዜው በቃ 4 ዓመት ስደት ኤሚሬትስ ከወጣን ማለት ነው። እና ሁለተኛም ጥያቄ ተመልሷል ማለት ነው። በነገራችን ላይ ማስታወሻም አልያዝኩም፣ ዝም ብዬ ነው የምጠይቃት። እንዲሁም ደግሞ አልተነጋገርንም። ያው ከስተ ዛሬ ከኖር ነው አብረን በኖርንበት በቆየንበት ሁኔታ የምንተዋወቀው ነው የምንጠያየቀው። እና ይሄን ይመስላል ማለት ነው። ሶስተኛው ጥያቄ የምጠይቅሽ የከለር ምርጫዬ ምን አይነት ነው? ጸይም። ጸይም ከሰው ጸይም። አዎ። እሺ ከማቴሪያል ከልብስ ሊሆን ይችላል፣ ከሌላ ነገር ከሰው ጸይም ብላለች። እውነቷ ነው። በጣም ለጸይም አደላለሁኝ። ያው ሁሉንም እወዳለሁኝ። ከማቴሪያል ደግሞ የሆነ ደመቅ ያለ ነገር ምናምን ሳይነጣም ሳይጠቁርም ምን ሳይልም በጣም ቢጫ ሳይሆን በቃ ደመቅ ያለ ነገር ትወጃለሽ? በተለየ ሁኔታ የምወደው ከለር አለኝ። በተለየ ሁኔታ ቢጫ ነው ኤክስ። በተለየ ሁኔታ የምወደው አረንጓዴ በጣም እወዳለሁ። አረንጓዴ ብላክም የምፈደል ነው እኔ ጋር፣ ግን አረንጓዴ በጣም ነው የምወደው። ይሄ ያው ያን ያህል እንትን አይደለም፣ ግን እሷ የምታውቀው ጥቁር ነው ብዙ ጊዜ የማዘወትረው። ከዛ ደግሞ ያው የተለያየ ከለር ቢኖርም የገመተችውን ነው እና ማዘወትረው ማለት ነው። እሺ ሌላኛው በመቀጠል የምጠይቅሽ በጣም የምወደው ምግብ በጣም የምትወጂው ምግብ? እንጀራ። እንጀራሽ በምን? እንጀራ በሽሮ። ሰፊ እንጀራ በሽሮ በሰላጣ በጣም ነው የምወደው። በቃ ሁሌም የማይሰለች ብበላው። ስደት ላይ ሆኜ እየናፈቀኝ አልፎ አልፎ የሚገኝ ነገር ይሁንና ኢትዮጵያ ራሱ እያለሁ እንጀራ በሽሮ በሰላጣ በጣም ነው የምወደው። በትክክል ተመልሷል። ሌላኛው ጥያቄ ከኔ የምትወጂው ጸባይ ምንድን ነው? ከአንቺ በጣም ሁሉ ነገር ጸባይሽ ደስ ይላል፣ ይመቻል። ሁሉ ነገር እወድልሻለሁ። የሰው ልጅ ጎደሎ አለው። የምትጠይብኝም የማትፈልጊው ሊኖር ይችላል። በጣም ያኔ አንቺ ከሀቅ ነገር ነሽ። ማንኛውንም ነገር በቃ እውነት መናገር ነው። ያኔ እውነቱን ተናግሬ የጠላኝ የሚጥላይ ያለሽ ያኔ የሰው ልጅ ስትቀርቢ ደግሞ አስመስለሽ አይደለም፣ እውነቱን ያኔ ተናግረሽ ነው። ወደ ኋላ አትይም። ያኔ ለመናገር ወደ ኋላ አትይም። እኔ የምልሽ ነገር ወደ ኋላ አትይም ማለቴ ያኔ ክፉ ነገር ሳይሆን ካንቺ ክፉ አፍ ሊወጣ ሳይሆን በቃ አንቺ እውነቱ ላይ ነው የምትቆሚው። ለዛ ደግሞ እውነቱን ተናግሬ ከመሹበት ይደር የሚባለው ነገር አለ። እንደዛ ነሽ። ከሀቅ ጎን ነው የምትቆሚው። እና በነገራችን ላይ ደግሞ በአሁኑ ሰዓት እንደዚህ አይነት ሰው አይወደድም። ሀቁን የሚያወራ እውነቱን የሚያወራ ለዛ ጠላት አለ። በዚህ ጸባይ ለዛ ይጠላኛል። እና እኔም ከራሴ የምወደው እሱን ነው። ሰው በቃ ለምን በጣም አስቸጋሪ ሁኔታ ኑሮ የሚዋሽበት አጋጣሚ ሊኖር ይችላል። ከአቅም በላይ ሆኖ የሞትና የህይወት የሽረትና የሞት ወይም ደግሞ በቃ አስቸጋሪ የሚባል ሁኔታ ከደረሰ ልትዋሺ ትችያለሽ። ወይም ደግሞ አሁን በጣም አስቸጋሪ ሁኔታ ላይ ያሉ ጸበኞች ለማስታረቅ ቢሆንም እኛም በድናችን ሰው ለማስታረቅ መዋሸት ይቻላል ይባላል እና እዛ ደረጃ ከሆነ ምንም አይደለም እላለሁኝ። ካልሆነ ግን በቃ ውሸት አለማሸት ሰውን ስቀርብ በሀቀኝነት ይሄንን እላለሁኝ። እና በትክክል መልሳለች። እማምንበትም ምን ይሄ ስለሆነ ነው። ሽክረን። እና ሌላው ደግሞ የምታየው አስቸጋሪ ነው ጥያቄ። ከኔ ጸባይ የምታየው? ከአንቺ ጸባይ የምጠላው እንደው ባታረጊው አንቺ ላይ ባላየው ላኢላ
አብሽሪ ሸም እንደይዝሽ አፋጠጥኳት። አያቸው አያችሁ ጥያቄ እንደዚህ ኢንተርቪው መደረግ ግን ከባድ ነው በጣም ሳታስበው ነው። እንግዲህ ጥያቄ አላዘጋጀውም እንዳልኳችሁ አልተነጋገርንም። እንግዲህ ተወጪው በቃ እንደው ባታረግ በቃ አንቺ ላይ ባላየው በዚህ አጋጣሚ አብረን ስለምንቀጥልም አብረን ኗሪ ስለሆነ ለምሳሌ አሁን ለኔም እንግዳ ነው በነገራችን ላይ አሁን የምትናገረው ለኔም አዲስ ነው። አሁን አንቺ ምንድን ነበር አንቺ የምጠራው ነገር አሁን ለምሳሌ ተኝተን ተቀሰቀስሽ ትቆጫለሽ። ይሄን ባላረገው ብለሽ ባላረገው ባስተካከል ብለሽ ታስቢ ጀማሪ ለምን ነበር መስተካከል አይመስለኝም ግን ነበር። ሌላ ደግሞ የለሽም አስታውሽ በቃ የለሽም። በጣም እመላጎጣለሁኝ ተኝቼ ሲቀሰቅሱ። እኔ ደግሞ በጣም መጣላው ቀን ቀን ትካሽ የምትመጪያት ነገር ዛች ካረገችኝ እዚህ ጋር ነው የምመታት። አመታታ ደግሞ ጥንቅል ታረገው። በዚህ አጋጣሚ ብሶታን እየተናገረች ነው ለእናንተ። እስኪ እሺ እቺን ነገር እንድታስተካክልልኝ ይሄን እንዳስተካከል ትፈልጋለች። በእናንተ ፊት ነው የተናገረችው ማለት ነው። ጠይቅ ሌላኛው ጥያቄ ምንድን ነበረ መዝግቦ አለመያዝ ለዝናሽ ያዘጋጀሁት ጥያቄ ረሳሁኝ ማለት ነው። እሺ ለቤተሰብ ስንተኛ ልጅ ነኝ? ከባድ ጥያቄ። አራተኛ ልጅ። ልክም ነች ልክም አይደለችም። እሺ ይሆነልሽ። በእናቴ በኩል አራተኛ ነኝ፣ በአባቴ በኩል አንደኛ ልጅ ነኝ እና ያው ልክ ናት ግን ገምታለች፣ ያኔ አውቃለች ማለት ይቻላል። አራተኛ ልጅ ያው ከወንድምና ከላይ ካሉት ከቤተሰብ ከኔ በፊት ከተወለዱት አንጻር አይታ ነው። ልክ ናት፣ አራተኛ ልጅ እና ቤተሰቦች ሀዩን በዚህ መልኩ ጠይቂያታለሁኝ። መልካም ፈቃዷ ከሆነ ቀጣይ ክፍል ማለት ነው እሷ ናት የምትጠይቀኝ። የፈለገችውን ነገር ትጠይቀኛለች። እኔ ደግሞ የመለስ ግዴታ ያው በራሴ ቻናል ራሷ ኢንተርቪው ታደርገኛለች ማለት ነው እና ስለዚህ ኢንሻአላህ እየገባችሁ ያኔ ቪዲዮን መልዕክት አስተላልፊያ እየገባችሁ ላይክ በማድረግ ኮሜንትን በመስጠት ሰብስክራይብ በማድረግ ያኔ እሷን አበረታቷት እላችኋለሁ። በአክብሮት ጠይቃችኋለሁ። አክብሮት ጠይቃችኋለሁ። አዎ አይዋ እና በጣም እንወዳችሁ፣ በጣም እናከብራችኋለን። በዚህ መልኩ ይመስላል እንግዲህ ካንቺ ያለው ነገር ደግሞ ጨምር። አሁን እንግዲህ የክብር እንግዳዬ ሀዩ ነበረች። ሀዩን በጣም እያመሰገንን ጥሪያችን አክብረሽ ወደ ቻናላችን ጎራ ስላልሽ እያመሰገንን በዚሁ እንሰናበታለን። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ኮሜንት አስተያየታችሁን ማድረግ አትርሱ። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ። እንወዳችኋለን። ቆይ አንዴ ነይ። እሺ እንወዳችኋለን። አይ ላቭ ዩ እና ባይ ባይ። ማሰላም